አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ አልሐምዱሊላህ። ዛሬ ደግሞ በጣም ቆንጆ አሪፍ የሆነ የዩቲዩብ ታምኔል አሰራር ነው የማሳያችሁ። ያው እንግዲህ አብዛኛውን ጊዜ ሁላችንም እንደምንም ብለን ኮንቴንታችን አዘጋጅተን ቪዲዮ እንለቃለን። ግን ያንን ቪዲዮ ይበልጥ ለሰዎች ተሳቢነት የሚያደርገው የታምኔላችን አቀማመጥ ነው ማለት ነው። ስለዚህ ታምኔል ወሳኝ የሆነ በቃ አስፈላጊ የሆነ ለአንድ ቪዲዮ በጣም ተጨማሪ እይታ እንዳስገኝ ሰዎችን በእይታ የሚስበው የታምኔል አቀማመጥ ነው ማለት ነው። ስለዚህ ታምኔል በጣም ቦታ ልንሰጥ የሚገባ ነው፣ ግን ያን ያክል ከባድ አይደለም። በጣም ሲምፕል የሆነ ነው። ስለዚህ ያሳያችኋለሁኝ። ቆንጆ አሰራር ነው፣ ቀላል ነው። ወደ አሰራሩ እንሄዳለን ማለት ነው። እሺ ሁላችሁም ያው እቺ አፕሊኬሽን የላችሁም ማለት ይከብደኛል። እቺ ማለት ነው ፒክሴል፣ እሷን ታወርዳላችሁ የሌላችሁ ማለት ነው። ስለዚህ ወደዚች ወደ ፒክሴል እንሄዳለን። በአብዛኛውን ሰዓት ፕሮፋይልን ለመስራት የምንጠቀምበት አፕሊኬሽን ስለሆነ ይኖራችኋል ብዬ አስባለሁ። እዛ እሷን ከከፈትን በኋላ እዚህ 3 ሰረዝ ከላይ ያሉት ጋር እነሱን እንነካለን ማለት ነው። ከዛ ኢሜጅ ሳይዝ የሚለው በደንብ እንዲለያችሁ ይችን ማለት ነው፣ ይችን ትነካላችሁ። ኢሜጅ ሳይዝ የምትለው ማለት ነው። ይሄንን ሳይዙን ለእንትን ለማለት ማለት ነው። ራሱ የሆነ ሳይዝ አስቀምጦልናል ይሄ አፕሊኬሽን ማለት ነው፣ ለዩቲዩብ ታምኔል የሚሆን። ከዛ ይችን ኢሜጇን ሳይዝ የሚለውን ከነካም በኋላ ከዛ ከስተም የሚለውን በከስተም በሚለው ትክክል ይችን እንነካለን። ይችን ማለት ነው። ይች ትታያችሁ እንደሆነ ትንሽ እየሰረዟ እሷን ስትነኳት አማራጭ ይመጣላችኋል። ከዛ እንደዚህ ይመጣል። ለፕሮፋይል ፒክቸር የሚሆን ለዩቲዩብ ቻናል ባነር የሚሆን እንደዚሁም ዩቲዩብ ተብኔል የሚለውን እሱን እንመርጣለን ማለት ነው። ምክንያቱም አሁን እኛ ልንሰራ የተዘጋጀ ነው የዩቲዩብ ተብኔል ስለሆነ የራሱ የሆነ ሳይዝ ኢሜጅ አስቀምጦልናል። እሱን ኦኬ እንለዋለን። ይሄን ተብኔል የሚለው ማለት ነው፣ ዩቲዩብ ተብኔል የሚለውን ከዛ 12 በ80 እና 7 ከ20 አስቀምጦልናል ሳይዙ ማለት ነው። ከዛ ኦኬ የሚለው እንነካዋለን። እንደዚህ አስቀመጠልን ማለት ነው። ከዛ እንግዲህ አብዛኞቻችን ለራሳችን እየቆራረጥን ነው፣ በጋላሪ ውስጥ ገብተን እየቆራረጥን ነው ይሄንን ለዩቲዩብ የሚሆነውን የምናዘጋጀው ማለት ነው። ነገር ግን ትክክለኛው የዩቲዩብ ተምኔል አዘገጃጀት እንደዚህ ነው። የራሱ የሆነ ሳይዝ ያስቀምጥልና ማለት ነው። ከዛ ይሄንን እናጠፋዋለን። ከፈለግን ፕላስ ብለን ጽሁፍ ማስቀመጥ እንችላለን። ከዛ አሁን ወዴት ነው የምንሄደው? ከለር እንመርጣለን ለባክግራውንዱ ማለት ነው። ከዛ የት ነው የምትመጡት? እዚህ ላይ እንመጣለን። እንዲታያችሁ እዚህ ማለት ነው። እስኪ ከታያችሁ ያው እዚህ ጋር እንመጣለን። ከዛ ይሄንን ስንነካው ከለር የሚለው እዚህ ይመጣልና ማለት ነው። እዚህ ላይ ይመጣልና ከዛ ይሄን ከለር እንነካዋለን። ላኛው ላይ እዚህ ከለር የሚለው ላይ ሳይሆን እኛ የምንመርጠው አሁን በደንብ ለእይታ ሳቢ እንዲሆንልን ግራዲየንት የሚለው ላይ እሱ ላይ እንነካውና ከዛ የፈለግነውን ከለር እንመርጣለን። ለኛ ለእይታችን ደስ የሚለን ከለር ማለት ነው። እሺ አሁን የቱን ልምረጥ? ይሄንን ቢጫውን እንምረጠው። ከዛ ራይት ምልክቱን ይሄንን እንጫናለን። ይሄን ከመጫናችን በፊት ግን ፕላስ ምልክቷን እንጫናታለን። እቺን ይሄኛው ጋረደው። እሺ ይሄኛው እየጋረደው ነው። ላሳያችሁ ነበረ እንትን አላለልኝም። እሺ እቺን ፕላስ ምልክቷን ትነኳታላችሁ ማለት ነው። ከዛ እንደዚህ ስትነኩት ተጨማሪ ዳብል ከለር እንዲኖራችሁ አሁንም እዚህ ጋር አማራጭ ይሰጣችኋል ማለት ነው። ከዛ እዚህ መጨረሻዋ ላይ እሱ ላይ እንደዚህ ትነኩታላችሁ። ከዛ እዚህ ላይ እዚህ መካከለኛው ላይ መታችሁ ከለራችሁን ለራሳችሁ ትመርጣላችሁ ማለት ነው። ለምሳሌ ቀይ በሰማያዊ፣ ቀይ በጥቁር በቃ በፈለጋችሁት እንዲሆንላችሁ ጥቁር ከቀይ ጋር እንደዚህ ማቀላቀል ከፈለጋችሁ በፊት ከመረጣችሁት ከለር ጋር ደግሞ ዳብል ሚክስ የሚሆንላችሁ ማለት ነው።
የተቀላቀለ እንዲሆንላችሁ እንዴት ነው ያኔ የሆነ ጉራ በይኔ ላይን የሚስብ አይነት እንዲሆንላችሁ ማለት ነው። እንደዚህ አድርጋችሁ ከመረጣችሁ በኋላ ከዚህም ጨመር ፈዘዝ ደመቅ ማድረግ ትችላላችሁ። እንደዚህ ይሁንና ከዛ ምን ትሉታላችሁ? ኦኬ ትሉታላችሁ ማለት ነው። አሁን እንደዚህ ሆነልን። በፊት ቢጫውን መርጫለሁ፣ አሁን ደግሞ ቀይ ጨመርኩለት ማለት ነው። ይሄ ደግሞ ግማሽ በግማሽ እንዲሆን ይችን የምትሸረዋን እንደዚህ እናንቀሳቅሳታለን። እንደዚህ ለምሳሌ ቀዩ ከላይ በኩል እንዲሆን ከፈለግ ይሄን ትንሽ ገፋ እናደርገውና ከዚህ ገለጥ እናደርግለታለን። እንደዚህ ግማሽ በግማሽ ቁም ለቁም ግማሽ በግማሽ እንዲሆን ከፈለግን ደግሞ ያው እንደዚህ ማድረግ እንችላለን። ስትሬት አድርገን ይሄን የሚከፍለውም ማለት ነው። ግን እንደዚህ አይነት አቀማመጦች ደስ ይላሉ፣ በአብዛኛው የምናያቸው ማለት ነው። በነገራችን ላይ ይሄን ተምኔል ለራሱ እኔ በቅርብ ነው ያወቅኩት ብላችሁስ፣ ግን ወዲያው ለእናንተ ነው ያመጣሁትኝ። እሺ እንደዚህ ያስቀመጥኩት። ከዛ ኦኬ የሚለውን እንነካለን ታች ማለት ነው። ይሄንን ኦኬ እንለዋለን። ያው በዚህ መልኩ ተቀምጧልና ማለት ነው። ግማሽ በግማሽ ያው በሚያምራችሁ ከረል በእንደዚህ አይነት መልኩ ስታስቀምጡት በጣም ሳቢ ይሆናል ታምኔሉ ማለት ነው። ያው አብዛኛዎች እንግዲህ ዩቲዩበሮች በጣም ብዙ እይታ ያላቸው እንደዚህ አይነት ታምኔል ይጠቀማሉ እና ስናየው እንዴት አድርገው ሰርተውት ነው እንላለን ራሱ። እሺ አሁን ደግሞ ወደ ጽሁፍ ነው የምንሄደው። ከዛ እቺ ፕላስ ምልክቷን እንነካለን። ከዛ ቴክስት የሚለውን ይሄንን እንነካለን። ከዛ የእስክሪብቶ ምልክት ያለው እንነካና አሁንም የእስክሪብቶ ምልክት እነካና ከዛ እናጥፍተን ከላይ የሚያስፈልገንን ርዕስ እንጽፋለን ማለት ነው። እኔ አሁን ለምሳሌ የታምኔል አሰራር ብዬ ነው ይሄንን ታምኔል አዘጋጅ የፈለኩት፣ ቪዲዮም እየሰራሁለት ስለሆነ ማለት ነው። ስለዚህ የዩቲዩብ ተምኔል አሰራር በስልካችን ያው እንደዚህ ያለ በቃ አሪፍ የሆነ ስናይ በኮምፒውተር እንጂ በስልካችን አይመስልም። ብዙ ሰዎች አለን። ያው ግን በስልካችን አድርጎ አሁን ደግሞ እንደዚህ ከጻፍን በኋላ ምን እናደርጋለን? ኤ ምልክት ዋጋ እንሄድና ይሄንን የጻፍነውን ጽሁፍ በቃ ለእይታ የጎላና እንደዚሁም ከረል እንመርጥለታለን ማለት ነው። መጀመሪያ ከረል የሚለው ጋር ግን እዚች ኤ ቦታ ላይ ከገባችሁ በኋላ ነው ለዚህ ለጻፍነው ከረል የሚሆን ያቀማመጥ የእይታ ጎላ ያለሚሆን ነስ ያለሚሆን የምትመርጡት ኤ ላይ ከገባችሁ በኋላ ነው ማለት ነው። ይሄ የጻፋችሁት ሴቲንጉ ምን ላይ ነው? ኤ ላይ ብቻ ነው ማለት ነው። ስለዚህ ከረል የሚለውን መጀመሪያ ከለር እንመርጥለታለን። ደስ ባላችሁ ከረል ትመርጣላችሁ። እሺ ግን ያው ከጎንና ከታቹ እንትኑ ባክግራውንዱ ቢጫ ስለሆነ ጥቁር ቢሆን ጎላ ያደርገዋል። ከዛ እንደዚህ እናደርጋለን። እዚህ ላይም መቀላቀል እንችላለን ማለት ነው። እንደዚህ ማድረግ እንችላለን። እስኪ ካማረ እንደዚህ ማለት ትችላላችሁ በምትፈልጉት ከረል ማለት ነው። ከዛ ራይት እንለውና እኛ ጎላውን ደግሞ አሁን እንትን እንላለን። እዚህ ቢ ላይ እንመጣና መጀመሪያ ኤ ቢ ላይ ትገቡና እንደዚህ ከዛ እዚህ ላይ ጎላ ብሎ የሚታየውን አይነት እዚህ የጽሁፍ ሳይዝ ትመርጣላችሁ። ለምሳሌ እኔ ይሄኛውን ልምረጥ እንደዚህ አድርጌ ከዛ ኦኬ እለዋለሁ። እንደዚህ ያደረገልኝ። አሁንም ቢ ላይ ይመጣና ቢን እጫነዋለሁ። አያችሁ ቢን ስትጫኑ ማለት ከዛ እንትን እንደ መስመር እንዲሆንላችሁ ከፈለጋችሁ እንደዚህ አሁን ይሄ መስመር ኖረው ማለት ነው። መስመር ካልፈለጋችሁ ደግሞ እቺን ቀስት ምልክት ያላትን ትነኳታላችሁ ማለት ነው። ይሄ ዘመም እንዲልላችሁ ጽሁፉ ዘመም እንዲልላችሁ ከፈለጋችሁ ደግሞ እንደዚህ ታረጉታላችሁ ማለት ነው። እኔ ግን ይሄኛው አሪፍ ነው፣ ምክንያቱም የሆነ ጎላ ያደርገዋል ቢ ላይ ያለው። ከዛ ራይት ትሉታላችሁ። ከዛ ራይት ትሉታላችሁ። እሺ አሁን ደግሞ ምንድነው ይሄኛው ባክግራውንድ እንዲኖረው ያኔ አያስፈልግም፣ ምክንያቱም ይሄኛውን ባክግራውንድ ያበላሽብናል ማለት ነው። ስለዚህ ስቶክ የሆነ አለ አይደለ
ሌላ ተጨማሪ ዳብል ከለር እንዲኖረው እዚህ ጋር ድርብ ማለት ነው እንዲኖረው እቺ ስቶክ የምትለው ጋር እንመጣለን። ከዛ ይችን እናበራታለን። አያችሁ ጥቁር በጥቁር ዳብል ከለር ሰጠን። ግን እኛ ከለር መምረጥ እንችላለን። ጥቁር በቀይ ማድረግ እንችላለን። ከባክግራውንዳችሁ ጋር መሄድ መሆን አለበት። እሺ አሁን ለምሳሌ ይሄኔ የአረንጓዴ ስለሆነ አረንጓዴ መሄድም እሺ ጥቁር በቀይ እንደዚህ ይሆን። ግን ይሄኛው የተሻለ ይመስለኛል። ጥቁር በጥቁር ግን አይሄድም። እሺ አሁንም ከለር እመርጥለታለሁ። ይሄኛው ቢሆን አሪፍ ነው። ይሄ ነጩ ማለት ነው። እንደዚህ ቢሆን አሪፍ ነው። ከዛ ይሄንን እነስ ታደርጉና በደንብ እንደዚህ ጎላ እንዲል ታደርጉታላችሁ። እሺ እንደዚህ ሆነ ማለት ነው። ከዛ እዚህ ላይ ደግሞ እዚህ አካባቢ ደግሞ የምታስገቡት ምን አለ ፍሮም ጋላሪ የሚለውን ትጫኑታላችሁ። ከዛ ከጋላሪ የፈለጋችሁትን እንትን ማለት ትችላላችሁ ማለት ነው። እሺ አሁን ለምሳሌ እዚህ ላይ እሺ ለምሳሌ ያክል እንዴት ነው ፍሮም ጋላሪ ካላችሁ በኋላ በቃ የፈለጋችሁትን አሁን ለምሳሌ ዝም ብዬ ያገኘሁትን እንደዚህ ካረኩ በኋላ ከዛ ሳይዙን ማሳነስ ይቻላል። እንደዚህ ሳይዙን ማሳነስ ይቻላል። እንደዚህ አድርገን ሳይዙን እንደዚህ ማሳነስ እንችላለን። ከዚህ ከጎንም እንደዚህ መለጠጥ እንችላለን። እንደዚህ ማድረግ እንችላለን። አሁንም ተጨማሪ ከፈለግን እንደዛው ከዛ ስቲከር ማስገባት ከፈለግን ደግሞ ስቲከር የሚለው ላይ እንደዚህ እንገባና ከዛ ኢሜጅ ከዛ እንደዚህ ኢሜጆችን ራሱ ማስገባት እንችላለን ማለት ነው። ወይም ደግሞ ያው ለእንደዚህ አይነት ነገር የሚሆነው ምንድነው አርቦ ማስገባት እንችላለን። እሺ አብሮ የሚያስገባው እንዴት ነው? አይዋ እዚህ ላይ ማለት ነው። እዚህ ተስተማትና ከዛ አብሮ ምትል እዚህ እናገኛለን። ቀስቷን እሷን እናካና ከዛ የፈለግነው መምረጥ እንችላለን። ማተለቅ እንችላለን፣ ማሳነስ እንችላለን። እንዲሁም ከጫፉ ማለት ነው እንደዚህ እናደርግና እንደዚህ እናደርጋለን። ምሳሌ ትንሽ ትሆን ከዛ አንድ ብቻ ያላት እሷ እንደዚህ ካረግን በኋላ ከለር እንመርጣለን። ታች ላይ ቀይ ብትሆን አሪፍ ነው። ከዛ ኦኬ እንላለን። ከዛ ይችን ደግሞ እንደዚህ እናደርጋለን። እንደዚህ እናደርጋለን። መለጠጥ ከፈለግን እንደዚህ እናደርጋለን። ከዛ እንደዚህ እንለው እና ማለት ነው። እንደዚህ አድርገን ጨርሰናል። በዚህ መልኩ እዚህ ጋር በዚህ እንትን ሌላ ማስገባት ይቻላል። ከዛ መጨረሻ ላይ ምንድነው የምንለው? ሴፍ ነው የምንለው። እንደዚህ ዩዝስ ኢሜጅ ፎር ጋላሪ ነው የምንለው። ጋላሪ ላይ ሴፍ እንዲሆንልን እንድንለዋለን ማለት ነው። ሼር የሚለውን ከነካም በኋላ ከዛ ሴፍ ጋላሪ እንደዚህ እናደርገዋለን ማለት ነው። አሁን ጋላሪያችን ላይ ሴፍ ሆኗል ማለት ነው። በዚህ መልኩ ዩቲዩብ ታምኔል ማዘጋጀት ይቻላል ማለት ነው። አበረታቱኝ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። የዛሬው ቪዲዮ ይሄን ይመስላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።